እንደላከኝ በወደድከኝም መጠን እነርሱን እንደወደድካቸው ያውቃል። አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝን እነርሱን ደግሞ ከኔ ጋር የሆኑ ዘንድ እወዳለሁ። ጻድቅ አባት ሆይ ዓለም አላወቀም፣ እኔ ግን አወቅኩኝ። እነዚህን አንተ እንደላከኝ አወቁ። እኔንም የወደድክባትን ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታውቃቸውማለሁ። ተባረክልን። ማራናታ ጌታ አብዝቶ ይባርክህ። እሺ ሰላምዬ ትቀጥያለሽ? በኢየሱስ ስም አነባለሁ። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሰላምዬ ምዕራፍ ስንት ነው እንድንከፍት? ተባረክ። ኦኬ ስለጻፍኩኝ ነው ይቅርታ። ምዕራፍ 20 ነው የሚማንተው። በኢየሱስ ስም አነባለሁ። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማልዳ ወደ መቃብር መጣች። ድንጋዩን ከመቃብሩ ተንከባሎ አየች። እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዛሙርት መጥታ ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ስለዚህ ጴጥሮስና ሌላው ደቀ መዛሙርት ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላውም ደቀ መዛሙርት ከጴጥሮስ ይልቅ ፈጥኖ ወደ ፊት ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅም ብሎ ቢመለከት የተልባ እግሩን ልብስ ተቀምጦ አየ። ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት መጣ፣ ወደ መቃብሩም ገባ። የተልባ እግሩንም ልብስ ተቀምጦ አየ። ደግሞ በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበረ እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። በዚያም ጊዜ አስቀድሞ ወደ መቃብሩ የመጣውን ሌላውን ደቀ መዛሙርት ደግሞ ገባ፣ አየም፣ አመነም። ከሙታን ይነሳ ዘንድ እንዲገባው የሚለው የመጽሐፍ ቃል ገና አላወቁም ነበርና። ደቀ መዛሙርቱም ወደ ቤታቸው ደግሞ ሄዱ። ማርያም ግን እያለቀሰች ከመቃብሩ በስተ ውጪ ቆማ ነበር። ስታለቅስም ወደ መቃብሩ ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው በአንዱ በራስጌ ሌላው በግርጌ ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ይህም ብላ ወደ ኋላ ዘወር ስትል ኢየሱስ ቆሞ አየችው። ኢየሱስም እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደኸው እንደሆነ ወዴት እንዳኖርከው ንገረኝ፣ እኔም ወስደዋለሁ አለችው። ኢየሱስም ማርያምን አላት። እርሷ ዘወር ብላ በዕብራይስጥ ረቡኒ አለችው። ትርጓሜው መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረግኩምና
አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያምም መጥታ ጌታን እንዳየችው ይህንን እንዳላት ለደቀ መዛሙርቱ ነገረች። ያም ቀን እርሱም ከሳምንቱ በፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት በይሁዳ ስለፈሩ ደጆቹ ተዘግተው ሳለ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን አላቸው። ይህም ብሎ እጆቹን ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩት ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውንም ይቅር ያልኋቸው ሁሉ ይቀርላቸዋል፣ ያስባቸው ተይዞባቸዋል አላቸው። ነገር ግን ከ12ቱ አንዱ ዲዲሞስ የሚስቱን ቶማስ ኢየሱስ በመጣ ጊዜ ከእርሱም ጋር አልነበረም። ሌሎችም ደቀ መዛሙርቱ ጌታን አይተውታል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካላየው ጣቴንም በችንካሩ ምልክት ካላገባው እጄንም በጎኑ ካላገባው አላምንም አላቸው። ከስምንትም ቀን በኋላ ደቀ መዛሙርቱ ደግሞ በውስጡ ነበሩ። ቶማስም ከእርሱ ጋር ነበረ። ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆመ። ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንህ እንጂ ያላመንህ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ኢየሱስም በዚያ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ብሎ ይጠቅሳል። ተባረኩ። ዋው ተባረኪልኝ። የሚገርም ክፍል ነው ያነበብሽው። ማንበብ ሌላ የሚፈልግ ካለ የተነካችሁበት ከሌለ እኔ ምዕራፍ 3ን ላንብብ። እሺ ላንብብ። እሺ ዲማዬ አንብቢ አንቺ። እሺ ተባረኪልኝ። አሜን። በኢየሱስ ስም አነባለሁ። ጲላጦስም ኢየሱስን ወስዶ አስገረፈው። ወታደሮችም የእሾህ አክሊል ጎንጉነው በራሱ ላይ አደረጉ፣ ሐምራዊ ልብስም አለበሱት። እየተመላለሱም የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ በጥፊ ይመቱት ነበር። ጲላጦስም እንደገና ዲማዬ ድምፅሽ ጠፋ። ስልክ ገባ። እሺ አሁን ትሰሚያለሽ። ተባረክ።
ጲላጦስም እንደገና ወደ ውጭ አውጥቶ እንግዲህ ወደ እናንተ ያወጣሁት ለክስ የሚያደርስ ወንጀል እንዳላገኘውበት እንድታውቁ ነው አላቸው። ኢየሱስ የሾህ አክሊል ደፍቶ ሐምራዊ ልብስም ለብሶ ወጣ። ጲላጦስም እነሆ ሰውየው አላቸው። የካህናት አለቆችና ሎሌዎቻቸውን ባዩት ጊዜ ስቀለው ስቀለው እያሉ ጮኹ። ጲላጦስ ግን እናንተ ወስዳችሁ ስቀሉት፣ በእኔ በኩል ለክስ የሚያደርስ ወንጀል አላገኘውበትም አላቸው። አይሁድም እኛ ሕግ አለን፣ ራሱን የእግዚአብሔር ልጅ ስላደረገ በሕጋችን መሰረት መሞት አለበት አሉ። ጲላጦስም ይህን ሲሰማ የባሰውን ፈራ። ወደ ግቢውም ተመልሶ ኢየሱስን ከየት ነው የመጣኸው በማለት ጠየቀው። ኢየሱስ ግን ምንም አልመለሰለትም። ጲላጦስም አታናግረኝምን? ልፍታ ወይም ልስቀል? ልፈታ ወይም ልሰቅል ስልጣን እንዳለኝ አታውቅምን? አለው። ኢየሱስም ከላይ ባይሰጥ ኖሮ በእኔ ላይ ስልጣን ባልኖረ ነበር። ስለዚህ ለአንተ አሳልፎ የሰጠኝ ሰው የባሰ ኃጢአት አለበት አለው። ከዚያ በኋላ ጲላጦስ ኢየሱስን ሊፈታው ፈለገ። አይሁድ ግን ይህን ሰው ብትፈታው የቄሳር ወዳጅ አይደለህም፣ ራሱን ንጉሥ የሚያደርግ የቄሳር ተቃዋሚ ነው በማለት ጩኸታቸውን ቀጠሉ። ጲላጦስም ይህን ሲሰማ ኢየሱስን ወደ ውጪ አወጣው። የድንጋይ ንጣፍ በተባለ በአርማይክ ቋንቋ ገበታ ብለው በሚጠሩት ስፍራ በፍርድ ወንበር ላይ ተቀመጠ። ቀኑ የፋሲካ በዓል መዘጋጃ ጊዜውም ነበር። ከቀኑ 6 ሰዓት ያህል ነበር። ጲላጦስም አይሁድን እነሆ ንጉሳችሁ አላቸው። እነርሱ ግን አስወግደው ስቀለው እያሉ ጮኹ። ጲላጦስም ንጉሳችን ልስቀለውን አለ። የካህናት አለቆችም ከቄሳር በቀር ሌላ ንጉሥ የለንም ብለው መለሱለት። በመጨረሻም ጲላጦስ እንዲሰቅሉት አሳልፎ ሰጣቸው። ስቅለት። ወታደሮችም ኢየሱስን ይዘው ወሰዱት። እርሱም የእርሱን መስቀል ተሸክሞ በራሱ ማይክ ጎልጎታ ተብሎ ወደሚጠራው የራስ ቅል ወደ ተባለው ቦታ ወጣ። በዚያም ሰቀሉት። ከእርሱም ጋር 2 ሰዎች፣ አንዱን በዚህ በኩል ሌላውን በዚያ በኩል፣ ኢየሱስንም በመሃል አድርገው ሰቀሉት። ጲላጦስም ጽሑፍ ጽፎ በመስቀሉ ላይ አንጠለጠለው። ጽሑፉም የናዝሬቱ ኢየሱስ የይሁድ ንጉሥ የሚል ነበር። ኢየሱስ ግን የተሰቀለበት ቦታ ከከተማው አጠገብ ስለነበረ ብዙዎቹ የአይሁድ ጽሑፉን አነበቡት። ጽሑፉም በአርማይክና በላቲን በግሪክም ነበር። የአይሁድ የካህናት አለቆች ጲላጦስን በመቃወም እርሱ የአይሁድ ንጉሥ ነኝ እንዳለ ጻፍ እንጂ የአይሁድ ንጉሥ ብለህ አትጻፍ አሉት። ጲላጦስም በቃ የጻፉትን ጽፌአለሁ ብሎ መለሰ። ወታደሮቹም ኢየሱስን ከሰቀሉ በኋላ እጀ ጠባቡ ሲቀር ልብሱን ወስደው ለእያንዳንዱ እንደ አንዳንድ እንዲደርስ ለ4 ተከፋፈሉት። እጀ ጠባቡም ከላይ እስከ ታች እንደ አንድ ወጥ ሆኖ ያለ ስፌት የተሰራ ነበረ። ስለዚህ ዕጣ ተጣጣሉ። ለሚደርሰው ይድረስ እንጂ እንቅደደው ተባባሉ። ይህም የሆነው ልብሴን ተከፋፈሉት በእጀ ጠባቤም ላይ ዕጣ ተጣጣሉ የሚለው የመጽሐፍ ቃል እንዲፈጸም ነው። ወታደሮችም ያደረጉትም ይህንን ነው። በኢየሱስ መስቀል አጠገብ እናቱና የእናቱ
እህት እንዲህም የቀሊዮጳ ሚስት ማርያምና መግደላዊት ማርያም ቆመው ነበር። በዚያም ኢየሱስ እናቱና የሚወደው ደቀ መዝሙር አጠገቧ ቆሞ ሲያያቸው እናቱን አንቺ ሴት ሆይ ልጅሽ ይኸው አላት። ደቀ መዝሙሩንም አንተ ይህቺው አለው። እናት ይህቺው አለው። ከዚያን ጊዜ ጀምሮ ይህ ደቀ መዝሙር ወደ ቤቱ ወሰዳት። ከዚያም ኢየሱስ ሁሉ ነገር እንደተፈጸመ አውቆ የመጽሐፍ ቃል እንዲፈጸም ተጠማው አለ። የመጽሐፉ ቃል እንዲፈጸም ተጠማው አለ። በዚያም የሆምጣጤ ወይን የሞላበት ዕቃ ተቀምጦ ነበር። እነርሱ ሰፍገን በወይን ጠጅ ነክረው በሂሶጵ ዘንግ ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ መንፈሱን አሳልፎ ሰጠ። ዕለቱ ለሰንበት መዘጋጃ ቀን ነበር። አይሁድ የተሰቀሉት ሰዎች ሬሳ በሰንበት ቀን በመስቀል ላይ እንዳይውል ስለፈለጉና ያም የተለየ ሰንበት ስለነበረ የተሰቀሉት ሰዎች ጭናቸው ተሰብሮ በድናቸው እንዲወርድ ጲላጦስን ለመኑት። ስለዚህም ወታደሮቹ መጥተው ከክርስቶስ ጋር ተሰቅሎ የነበረውን የመጀመሪያውን ሰው ጭን ሰበሩ፣ ደግሞም የሌላውን ጭን ሰበሩ። ወደ ኢየሱስም በመጡ ጊዜ ግን ሞቶ ስላገኙት ጭኖቹን አልሰበሩ። ነገር ግን ከወታደሮቹ አንዱ የኢየሱስን ጎን በጦር ወጋው። ወዲያውም ደምና ውሃ ፈሰሰ። ይህን ያየው ሰው ምስክርነቱን ሰጥቷል። ምስክርነቱም እውነት ነው። እውነትን እንደሚናገርም ያውቃል። እናንተም እንድታምኑ ይመሰክራል። ይህም የሆነው መጽሐፍ ከአጥንቱ አንድም አይሰበርም ያለው እንዲፈጸም ነው። መጽሐፍ ከአጥንቱ አንድም አይሰበርም ያለው እንዲፈጸም ነው። ሌላውም መጽሐፍ የወጉትም ያዩታል ስለሚል ነው። ከዚህ በኋላ የአርማትያሱ ዮሴፍ የኢየሱስን በድን ለመውሰድ ጲላጦስን ለመነው። የዮሴፍም አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር ነበር። እርሱም ጲላጦስን ካስፈቀደ በኋላ መጥቶ በድኑን ወሰደ። ከዚህ ቀደም ሲል በሌሊት ወደ ኢየሱስ መጥቶ የነበረው ኒቆዲሞስ አንድ መቶ ሊትራ ያህል የሚመዝን የኬራቤና የሬት ቅልቅል ይዞ መጣ። እነርሱም የኢየሱስን በድን ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር ከተልባ እግር በተሰራ ጨርቅ ከፈኑት። ኢየሱስ በተሰቀለበት ቦታ የአትክልት ስፍራ ነበረ። በአትክልቱም ስፍራ ማንም ያልተቀበረበት አዲስ መቃብር ነበረ። ዕለቱ ለአይሁድ የሰንበት መዘጋጃ ቀን ስለነበረና መቃብሩ በቅርብ ስለሆነ ኢየሱስን በዚያ ቀበሩት ይላል። ተባረኩ። ጌታ ይባረክ። የከፈለልን ዋጋ ኢየሱስ ብዙ ነው። ይባረክልን። ተባረኪ ዲማዬ። ሪቾዬ ይመችሻል? ማይመችሽ ከሆነ እኔ ምዕራፍ 3 እንዳንበብሽ እስኪ መችሽ። ሃሌሉያ
እኔ ላንብብ እሷ እስክትዘጋጅ ራሄል። እንደዚህ ይላል። እኔ የማነበው ክፍል ምዕራፍ 3 ነው። ከፈሪሳውያን ወገን ከአይሁድ አለቆች አንዱ የሆነው ኒቆዲሞስ የተባለው ሰው ነበር። በሌሊትም ወደ ኢየሱስ መጥቶ ረቢ፣ እግዚአብሔር ከነርሱ ጋር ከሆነ ሰው በቀር አንተ የምታደርጋቸውን ታምራዊ ምልክቶች ማንም ሊያደርግ ስለማይችል ከእግዚአብሔር ዘንድ የመጣህ መምህር እንደሆንክ እናውቃለን አለው። ኢየሱስም መልሶ እውነት እልሃለሁ፣ ማንም ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ዳግመኛ እንዲወለድ ተመልሶ ወደ እናቱ ማኅፀን ሊገባ ይችላልን? አለው። ኢየሱስም እንዲህ ሲል መለሰለት፣ እውነት እልሃለሁ፣ ማንም ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደም መንፈስ ነው። ዳግመኛ መወለድ አለባችሁ ስላልሁህ አትገረም። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከየት እንደመጣ ወዴት እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ እንደዚሁ ነው። ኒቆዲሞስም ይህ እንዴት ሊሆን ይችላል ሲል ጠየቀው። ኢየሱስም እንዲህ ሲል መለሰለት፣ አንተ የእስራኤል መምህር ሆነ ሳለ እነዚህን ነገሮች አታውቅምን? እውነት እልሃለሁ፣ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን። እናንተ ግን ምስክርነታችንን አትቀበሉም። ስለ ምድራዊ ነገር ነግሬያችሁ ያላመናችሁ፣ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው ከሰው ልጅ በቀር ወደ ሰማይ የወጣ ማንም የለም። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም እንዲሁ ሊሰቀል ይገባዋል። ይኸውም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው። በእርሱ የሚያምን ሁሉ አይፈረድበትም። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁኑኑ ተፈርዶበታል። ፍርዱም ይህ ነው፣ ብርሃን ወደ ዓለም መጣ፣ ሰዎች ግን ስራቸው ክፉ ስለነበር ከብርሃን ይልቅ ጨለማን ወደዱ። ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ አድራጎቱ እንዳይገለጥበት ወደ ብርሃን አይመጣም። በእውነት የሚመላለስ ግን ስራው በእግዚአብሔር የተሰራ መሆኑ በግልጽ ይታይ ዘንድ ወደ ብርሃን ይመጣል። ከዚህ በኋላ ኢየሱስና ደቀ መዛሙርት ወደ ይሁዳ አገር ሄዱ። ከዚያም ከእነርሱ ጋር ጥቂት ተቀመጠ፣ አጠመቀ። በዚያ ጊዜ ዮሐንስም በሳሌም አቅራቢያ ሄኖስ በተባለው ስፍራ ብዙ ውሃ ስለነበር ያጠምቅ ነበር። ሰዎችም ለመጠመቅ ይመጡ ነበር። ይህም የሆነው ዮሐንስ ከመታሰሩ በፊት ነበር። በአንዳንድ የዮሐንስ ደቀ መዝሙራትና በአንዳንድ አይሁዳዊ መካከል ስለ መንጻት ሥርዓት ክርክር ተነሳ። ወደ ዮሐንስም መጥተው ረቢ፣ በዮርዳኖስ ማዶ ከአንተ ጋር የነበረው ስለ እርሱም የመሰከርክለት ሰው እነሆ ያጠምቃል፣ ሰውም ሁሉ ወደ እርሱ እየሄደ ነው አሉት። ዮሐንስም እንዲህ ሲል መለሰላቸው፣ ከላይ ካልተሰጠ በቀር ማንም አንዳች ሊቀበል አይችልም። እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልኬአለሁ እንዳልኩ እናንተ ራሳችሁ ትመሰክራላችሁ። ሙሽራይቱ የሙሽራው ነች። ድምፁን ለመስማት በአጠገቡ የሚቆመው ሚዜ ግን የሙሽራውን ድምፅ ሲሰማ እጅግ ደስ ይለዋል። ያ ደስታ የኔ ነው፣ እርሱም አሁን ተፈጽሟል። እርሱ ሊልቅ እኔ ግን ላንስ ይገባል። ከላይ የሚመጣው ከሁሉ በላይ ነው። ከምድር የሆነው የምድር ነው፣ የምድሩንም ይናገራል። ከሰማይ የሚመጣው ከሁሉ በላይ ነው፣ ያየውን የሰማውን ይመሰክራል። ነገር ግን ምስክርነቱን ማንም አይቀበልም። ምስክርነቱን የተቀበለ ሰው እግዚአብሔር እውነተኛ እንደሆነ አረጋገጠ። እግዚአብሔር መንፈሱን ሳይሰፍር ስለሚሰጥ እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። አብ ወልድን ይወዳል፣ ሁሉንም ነገር በእጁ ሰጥቶታል። በወልድም የሚያምን ሁሉ የዘላለም ሕይወት አለው። በወልድ የማያምን ግን የእግዚአብሔር ቁጣ በላዩ ይሆናል እንጂ ሕይወትን አያይም ይላል። ምዕራፍ 3 ተባረኩልኝ። የሚቀጥል ካለ እንግዲህ ውስጣችሁ የሞላ እሺ እኔ ልቀጥል። እሺ ተባረክልኝ። በኢየሱስ አነባለሁ። ምዕራፍ 14 ነው የማነበው። ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ።
በአባቴ ቤት ብዙ መኖር አለ። ይህ ባይሆን ኖሮ እነግራችሁ ነበረ። የሚሄደውም ስፍራ ላዘጋጅላችሁ ነው። ሄጄም ስፍራ ካዘጋጀሁላችሁ በኋላ እኔ ባለሁበት እናንተ ከእኔ ጋር እንድትሆኑ ልወስዳችሁ ዳግመኛ እመጣለሁ። እኔ ወደምሄድበት ስፍራ የሚያደርሰው መንገድ ታውቃላችሁ።